when we talk about cosmetic surgery ወይም aesthetic surgery ስናወራ ከሌላው የፕላስቲክ ሰርጀሪ ዘርፍ ለየት ይላል። ሪኮንስትራክቲቭ ፕላስቲክ ሰርጀሪ የምንሰራው የሆነ ፕሮብሌም ላለበት ሰው ለማስተካከል ነው። ቤዚካሊ ዲዚዝ አለው፣ ህመም አለው ቦዲው ላይ እጢ ሊሆን ይችላል፣ ቃጠሎ፣ ትሮማ፣ ያንን ለማስተካከል የምንሰራበት የፕላስቲክ ሰርጀሪ ዘርፍ ሪኮንስትራክቲቭ ሰርጀሪ እንለዋለን። ኮስሞቲክ ሰርጀሪ የሚባለው የፕላስቲክ ሰርጀሪ ዘርፍ ግን they don't have a problem normally ሄልዝ ኢሹ አይደለም ፕሮብሌማቸው። ሶ ግን የማይወዱት ማስተካከል የሚፈልጉት ነገር አለ። ሶ ያንን ከሳይኮሎጂካል ፖይንት ኦፍ ቪው ጋር ማስታረቅ በጣም ኢምፖርታንት ነው። ምንድነው ይሄም አንድ ነገር ያን የሚፈልጉት ኮስሞቲክ ሰርጀሪ የሚፈልጉት ኮስሞቲክ ሰርጀሪ ሪዝኑ ምንድነው ዋይ እና ሳይኮሎጂካል ያላቸው አንደርስታንዲንግ ኦፍ ዘ ፕሮብሌም ምንድነው የሚለውን በደንብ አሰስ ማድረግ ያስፈልጋል ከሰርጀሪ በፊት ማለት ነው። ሶ እሱን አሁን እንዳለችው በተለይ ቦዲ ዲስሞርፊክ ዲስኦርደር የምንለው አለ በሕክምና የሚታወቅና ሞቲቬሽናቸው ላይክ ራስን ማሳመር፣ አፒራንስን መቀየር፣ ኮንፊደንስ መፍጠር፣ ኮምፎርቴብል መሆን ከሆነ እና ሪያሊስቲክ ኤክስፔክቴሽን ካላቸው ትክክለኛ ኤክስፔክቴሽን ነው ያላቸው ማለት ነው። ጥሩ ካንዲዴት ናቸው ማለት ነው። ግን ኤክስፔክቴሽናቸው ሪያሊስቲክ ካልሆነ ከሰርጀሪው ከሚያገኙት ውጤት ጋር የተራራቀ ከሆነ ሁለተኛ ደግሞ ከጀርባው ሳይኮሎጂካል ኢሹ ካለ ያንን ነገር የሚያደርጉት አሁን እንግዲህ እንዳልኩሽ ኮስሞቲክ ሰርጀሪ የሚፈልጉ ሰዎች ቤዚክሊ ማጆሪቲ ኦፍ ዘም ሄልዝ ኢሹ አይደለም፣ ኮንፊደንስን ለመጨመር አእምሮ ለመታየት ነው የሚሰራው ኮስሞቲክ ሰርጀሪ። ስለዚህ ያንን የሚፈልጉበት ሪዝን ግን ፕሮፐርሊ ፋንክሽን ማድረግ ስላልቻሉ፣ ከሶሳይቲው ጋር መቀላቀል ስላልቻሉ፣ ሰው ሲያያቸው እየደነገጡ ከሆነ ይሄ የሚያሳየው ምንድነው ሌላ ሳይኮሎጂካል ኢሹ አለ ማለት ነው። ሶ ለመዘነጥ ልክ አንድ ሰው ለመዘነጥ የሆነ ነገር እንደሚያደርገው ልብስ እንደሚለብሰው አእምሮ ለመታየት ፈልገው ከሆነ ስፔሲፊክ ኮስሞቲክ ሰርጀሪ ሪኩዌስት ያደረጉት እና ሪያሊስቲክ ኤክስፔክቴሽን ካላቸው እነዚህ ሰዎች ጥሩ ካንዲዴት ናቸው። ሰርጀሪም ተሰርተው ከሰርጀሪው የሚፈልጉትን ውጤት አግኝተው ደስተኛ ይሆናሉ። ዌራዝ ኤክስፔክቴሽናቸው ሪያሊስቲክ አይደለም፣ ያ ትክክል እንዳልሆነ የሚያስቡት የሰውነት ፓርት ወይም አካል ወይም ውፍረት ይሁን ወይም የጆሮ ቅርጽ የሚያስጨንቃቸው ዴይ ቱ ዴይ የሚረብሻቸው ስራቸውን እንዳይሰሩ የሚያደርጋቸው ከሆነ ግን አንደርላይንግ ሳይኮሎጂካል ፕሮብሌም አለው ማለት ነው። ሶ እነዚህን ሰዎች መጀመሪያ በሳይኮሎጂክ አፕሮች ትሪት ማድረግ ይቀድማል ማለት ነው። ቦዲ ሞርፊክ ማለት ሞርፎሎጂክ ፕሮብሌሙን አድሬስ ከማድረግ በፊት መጀመሪያ አንደርላይን ኮዙን አድሬስ ካላረግ ነው ፊዚካል ነገሩንም ብንቀይረው ፕሮብሌሙ ኢን ዘ ማይንድ ስለሆነ ሳቲስፋይድ አይሆኑም ማለት ነው። ሶ እነዚህን መለየት ለሰርጀሪ ኮንሳልቴሽን ስንመጡ አንዱ የምንሰራው ነገር ይሄ ነው። ኤክስፔክቴሽናቸው ሪያሊስቲክ ነው? ከጀርባ ሌላ የሚገፋቸው ነገር አለ? ከሰርጀሪ የሚያገኙትን ውጤት አውቀውታል ወይ?